ሰላም እንዴት ናችሁ? አቤል ድሬ ነኝ። በዚህ ቪዲዮ አሪፍ የስላድኖ በፍሬም ሳስገባ አሳያችኋለሁ። እንግዲህ ይሄንን ፕሪንት ኦልሬዲ በሮላንድ ቢኤንቶኒ ነው ፕሪንት ያደረኩት። ሳይዙ 12 በ18 ኢንች ነው። ይሄንና ወደ 15 የተለያዩ የቤተክርስቲያን ስዕሎች ፕሪንት አድርጌያለሁ። እስቲ በፍሬም እናስገባውና ቀጣይ ምን እንደማደርግ አሳያችኋለሁ። ተከታተሉኝ። ያው ፕሪንቲንግ ቢዝነስ ፕሪማች በጣም ብዙ አይነት ዘርፍ ነው ያለው። ኦንላይን ላይ መሸጥ ትችላላችሁ፣ ሎካል ላይም ሄዳችሁ እቃዎቻችሁን ሰፕላይ ማድረግ ትችላላችሁ። ያው የተወሰነ ፊ ይኖረዋል። ኦብቪየስሊ እነሱም ማትረፍ ስላለባቸው የተወሰነ ሳንቲም ጨምረው ነው የሚሸጡት እና ከተሸጠ በኋላ ነው እንግዲህ እኔም የምረከበው ገንዘቡን ማለት ነው። እና አንደኛ ጥሩ ነው ለነሱም ለኔም ጥሩ ነው። እስቲ ወደ ያላብዛባችሁ ወደ ሴትአፑ እንሂድ። የተለያዩ የስላድኖችን ነው እንግዲህ ፕሪንት ያደረኩት እና እኚህን ኦልሬዲ ከት ተደርገዋል። ስለዚህ ችፑድ ላይ እንደዚህ ለጥፈውና በመስታወት ነው ማድረገው። እስቲ ተከታተሉኝ። በመጀመሪያ ፍሬሙን ላሳያችሁ። ፍሬሙ ይሄን ይመስላል። 12 በ18 ኢንች ነው። እዚሁ ሎካል ላይ ነው የገዛሁት። ሎካል ስቶር ቤስት ባይ፣ ዋልማርት፣ ኤኒዌር ታገኙታላችሁ። እስቲ መስታወት ነው፣ በፊት ለፊት ነው የሚገባው። so this is the frame። ምስሎቹ እዚህ ጥቁር ነገር ላይ ነው የሚለጠፉት። ከዛ ጀርባው ያው በባክግራውንዱ ጥቁር ነው። ከዚህ ጋር ደግሞ ስዕሉ ነው ማለት ነው። ያው ማጠፉ ምንም የሚከብድ ነገር የለውም። ናይስ። ኦኬ፣ ጫፉን ካያያዝነው በኋላ የቀረውን እንደዚህ እየዳመጥን እንሄዳለን ማለት ነው። ባይዘው ይሄ የሆነ ፔፐር ከዚህ በፊት ገዝቼ ለመለጠፍ በጣም ነበር የሚከብደው፣ ግን ይሄኛው በጣም አሪፍ ነው። አየር እንዳይገባብን ቀስ ያለ እንደዚህ እንለጥፈዋለን። ፍሬሙ የግላስ ስለሆነ I'm gonna be very careful። ኦኬ፣ ገብቶልኛል። በጣም ነው የሚያምረው። so I have ስንት አለኝ መሰላችሁ? 1 2 3 4 ፍሬ ቀርቶኛል። ከዚህ በፊት ያደረኩት አለ ወደ 6 ፍሬ። እኒህን 4ቱን ጨርስና አሳያቸዋለሁ። በደንብ ሁሉንም ትንሽ ጫፏ ላጣረጋትና አጥፈዋለሁ። ባይ ዘ ዌይ ይሄ አሁን የምሰራው የሚሸጥ ነው። እዚሁ እኔ አካባቢ ሎካል ሱፐርማርኬት አለ፣ ቤነዘር የሚባል ስቶር ነው፣ የሀበሻ ስቶር። እዛ ነው ማስረክበው ሄጄ። ሌሎች ቦታ ማስረክባለሁ፣ ግን አሁን እዛ ትንሽ ስላለቀባቸው ከዚህ በፊት ያደረኩላቸው አልቋል። የሰጠኋቸው በቃ ጫፉ አንዱ ከያዘልን በኋላ ሌላው እንደዚህ የጎተትን መለጠፍ እንችላለን ከታች ማለት ነው። ግን አንዳንዴ we gotta careful። ትንሽ ነው የምንልጠው፣ ትንሽ ላጥ አድርገን ከዛ ድምጥ፣ አሁንም ላጥ ሀፍ ድረስ ከዛ መዳመጥ፣ አሁንም ሀፍ። ይህን ይመስላል። ትንሽ ጀርባው ላይ የወጣቻለች እሷን ቆርጣታለሁ። awesome። alright now ፍሬሙን አመጣውና ከዛ መስታወቱን ኦኬ ገብቷል። ትንሽ አታገለኝ ግን ገብቷል። ኦኬ ይሄን ይመስላል። ከጀርባው እንደዚህ ነው። ማንጠልጠያ አለው። በሰያፍ ደግሞ ከሆነ አግድም ከሆነ ደግሞ ኢሜጁ በዚህ ማንጠልጠል ይችላሉ ማለት ነው ሰዎች። እንግዲህ ሌላዎች ወደ 3 አለኝ፣ እሱን ገጥማለሁ እንደዚሁ። ይሄ ሰያፉ ነው ወይም ደግሞ አግድም። ኦልራይት ባይ ዘ ዌይ ፍሬሞቹ በጣም ቺፕ ናቸው። አይ ቲንክ ሴል ነበረ ከታክስ ጋር ምናምን ወደ 10 ምናምን ነው። ኦኬ ሶ ይሄን ይመስላል። ከዛ ፍሬሙ ላይ አደርገዋለሁ። This will be like this.
ኦኬ ይሄን ይመስላል ሌሎች ሁለት ይቀረኛል እንግዲህ እሱን በደንብ ሰራዋል እሺ የዛሬ ቪዲዮን ይመስል ነበር I hope you guys learned something በሌላ ቪዲዮ እንገናኛለን በጣም ነው የማመሰግናችሁ thank you so much ጥያቄ ካላችሁ please አሳውቁኝ የተለያዩ ጥያቄዎች እየጠየቃችሁኝ ነው thank you so much በተቻለኝ አቅም እየመለስኩኝ ነው subscribe comment በማድረግ support ማድረግ ትችላላችሁ thank you